ብዙ ልባችንን የሚሰብረን ጉዳይ ይፈጠራል። ያን ጉዳይ ግን ወደ አላህ በተጠጋን ቁጥር ኢነማ አሽኩ በሲ ወሑዝኒ ኢለላህ ሲሉ ሐዘኔን፣ መከራዬን፣ ትካዜን አቤት እምለው አላህ ጋ ነው አሉ። አላህ ወዱድ ስለሆነ ይረዝቀናል። ወዱድ ስለሆነ ይምረናል። ወዱድ ስለሆነ ተውባችን ይቀበላል። ወዱድ ስለሆነ የሚያስፈልገንን ነገር በሙሉ ሳንጠይቀው ያሟላልናል። ወዱድነቱ አጂብ ነገር በመኽሉቃቶቹ ይገለጻል። መኽሉቃቶቹ ላይ አላህ እኛ ተወዳጅነቱን ያሳየናል። የቲም ታዲያ ወዳጅ አጣሁ እኮ አይልም። አላህን ካወቀ ወዱድ የሆነ ጌታ አላህ ከጎኑ። ባህር ውስጥ 3/4 ባህር ነው አለ የዓለማችን። ስንት አይነት አሳዎች አሉ። ከዛ ውስጥ የሚበሉት ትንሽ ናቸው። ሌሎቹ ለውበት አላህ ጀማል የሰው ልጅ ባያቸው የአላህን ትልቅነት አዘማውን ለተፈኩር አይንህ ያርፋል። አበቦች እናያለናል። ስንቶቹ ይበላሉ? አይበሉም እኮ አበቦቹ። የአይን ምግብ ናቸው። የአይን ምግብ ናቸው። አስውቦታል አላህ። ሁሌም በተሰበርክበት ፖይንት ሁሉ ይጠግንሃል አላህ ሱብሓነሁ ወተዓላ። ይህንን ጥገና ለማግኘት አንድ መፍትሄ ደግሞ አለ ተጨማሪ። ወደሱ መዋደቅ አንድ ነገር ነው። የተሰበሩ ልቦችን የመጠገን ሰበብ ነው ለኛ። ያ ሱብሓነላህ። ያኔ ጀባርን ያ ረብ በጠገንኩት ልብ ይሁንብህ እኮ ይባላል። በሰራኸው ስራ